ባል የሚስቱን ጡት መጥባት ይችላል ወይንስ አይችልም? ሐራም ነው ወይንስ አይደለም ትላለች። ሐራም አይደለም፣ ይችላል። ባል የሚስቱን ጡት መጥባት ይችላል፣ አልተከለከለም። ቁርአንም ላይ ሐዲስም ላይ ዑለሞችም ተጠይቀው ይቻላል ብለዋል። ስለዚህ ችግር የለውም፣ መሳም ትችላለህ የሚስትህን ጡት። አንደኛ እሱ ነው። ሌላው ነገር እስኪ በአጠቃላይ ባል ሚስቱን ምን ምን ማድረግ ይፈቀድለታል የሚለውን እንመልከት። የማይፈቀድለትንም እናያቸው። ባል ሚስቱን ከኋላ መገናኘት አይችልም። በመጸዳጃ ቦታ በሀይድ ጊዜ መገናኘት አይችልም። በወሊድ ደም ላይ ሳለች መገናኘት አይችልም። የመጀመሪያው ማስረጃችን ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? መልዑኑን መን አተ እምረአተሁ ፊ ዱቡሪሃ፣ ሚስቱን ከኋላዋ በመጸዳጃዋ የተገናኘ ሰው የተረገመ ሰው ነው ብለዋል። አላህና መልእክተኛው ዘንድ ተረግሟል ይሄ ሰው ሚስቱን ከኋላ የሚገናኝ በዚያ በኩል በማይፈቀደው ቦታ። ስለዚህ ሐራም ነው፣ ከታላላቅ ወንጀሎች ነው። ሊአነ ነቢይ ሰለላሁ ዐለይሂ ወሰለም ለዐነ ፋዒል ዛሊክ፣ ምክንያቱም ያንን ተግባር የሚሰራን ሰው ነቢዩ ረግመውታል። ስለዚህ አንድን ስራ ጠቅሰው ነቢዩ ከተራገሙ የዛን ስራ ባለቤት ያ ስራ ከከባባድ ወንጀሎች መሆኑን ይታወቃል ማለት ነው። አንደኛ ያ ነው የማይፈቀደው፣ ከኋላ በመጸዳጃ መገናኘት። ሁለተኛ በሀይድ ጊዜ መገናኘት ወይንም በወር አበባ ጊዜ መገናኘት፣ ይህም ቁርአን ላይ ተከልክሏል። አላህ ምን ብሏል? ፊ ሱረት አልበቀራ ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ፣ ስለ ሀይድ ወይንም ስለ ወር አበባ ደም ይጠይቁሃል። የወር አበባ ደም ቆሻሻ ደም ነው በላቸው። በዚያን ጊዜ ሚስቶቻችሁን ከመገናኘት ራቁ በላቸው። ፈላ ተቅረቡሁነ ሐታ የጥሁርና አለ፣ ከሀይዳቸው ከደሙ እስኪጸዱ ድረስ አትቅረቧቸው በግንኙነት አለ። ግንኙነት እንጂ የተከለከለው ልብ በሉ። ከዚህ ከለበሰች በኋላ ከላይ እንደፈለክ መሳብ፣ መጫወት፣ መዳበስ ትችላለህ። ግንኙነት ግን በዚያ ሰዓት ፈጽሞ የተከለከለ ነው። በዚያ ሰዓት ግንኙነት የሰራ ሰው በጣም ከባድ የሚባል ኃጢአት ሰርቷል፣ ከታላላቅ ወንጀሎች ነው። ልክ ከጸዱ በኋላ ከዚያ መገናኘት ትችላለህ። ሌላውና ሶስተኛው የመጨረሻው በወሊድ ደም ላይ ሳለች መገናኘት። ከወሊድ ደሟ እስክትጸዳ ድረስ መገናኘት አይቻልም፣ ከባድ ወንጀል ነው። ከጸዳች በኋላ መገናኘት ትችላላችሁ። ይህን ይመስላል። ከዚህ በተረፈ የሚስትህን ሰውነት ማየት፣ መዳበስ፣ መሳም ትችላለህ፣ ከንፈሯን፣ ጡቷን። ነገር ግን ብልትን መሳም የሚል በተመለከተ ዑለሞች ተጠይቀው ነበር። ሃይማኖታችን እፍረት የሚባል ነገር የለም፣ ግልጽ ያስቀምጥላቸዋል። ተጠይቀዋል። ይሄን ዑለሞች አይቻልም ብለው ፈትዋ ሰጥተዋል። ምክንያቱም ቁርአን የምትቀራበት ሶላት የምትሰግድበት ነው አንደበትህ። በዚህ መሳሳም ያንን ቦታ አይቻልም።